ሰሞኑን መግለጫ የሰጡት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በስር ላይ የሚገኙትን አንጋፋ የተቃውሞ ፖለቲካ ሰው ዶክተር መራራ ጉዲናን በተመለከተ ከመገናኛ ብዙሃን ጥያቄ እንደቀረበላቸው ተነግሯል። በዚሁ ጊዜም ዶክተር መራራ ከአሸባሪ ድርጅቶች ጋር በማሴር በቁጥጥር ስር መዋላቸውን የተናገሩት ጠቅላይ ሚኒስትሩ መንግስታቸው ታሳሪውን የሚፈታበት አንዳችም ምክንያት እንደማይኖር መግለጻቸውን ሱዳን ትሪቢዩን ዘግቧል። ቪኦኤ የዜና ምንጭም ይህንኑ ጉዳይ በሚመለከት ባወጣው ዘገባ ላይ ጠቅላይ ሚኒስትሩ የዶክተር መራራን እስር በህግ አግባብ የሚታይ እንጂ ለፖለቲካ ሲባል የተደረገ አለመሆኑን መናገራቸውን ገልጿል። ሁሉም ሰው በህግ ፊት እኩል ነው ማለታቸው የተነገረው አቶ ኃይለማርያም ዶክተር መራራ የታሰሩትም ይህንኑ የህግ የበላይነት ለማረጋገጥ ነው ማለታቸው ተዘግቧል። ዶክተር መራራ ጉዲና በአውሮፓ ህብረት ፓርላማ ተጋብዘው ብራሰልስ በተገኙበት ወቅት መንግስት በአሸባሪነት ከፈረጃቸው ከግንቦት ሰባት መሪ ከዶክተር ብርሃኑ ነጋ ጋር በመገናኘታቸው ወደ አገር ቤት ሲመለሱ መንግስት በቁጥጥር ስር እንዳዋላቸው ይታወሳል። ሁለት ጊዜ ፍርድ ቤት የቀረቡት ዶክተሩ ጠበቆቻቸው ግን እስካሁን ይህ ነው የሚባል ክስ እንዳልተመሰረተባቸው በቅርቡ ገልጸዋል።